ጉባኤ ላይ ቆማ የእግዚአብሔርን ቃል በድፍረት በመንፈስ ቅዱስ ኃይል መናገር የምትችል ሴት ልጅ ናት። ስለዚህ ለብዙዎቻችሁ ሴቶች ምሳሌ የምትሆን ሴት ናት። ለዚህ ነው ትውልድ ይነሳሳ ዘንድ ይቺን እንቁ የሆነች በቤተ ክርስቲያን ያደገች በእኛ መካከል ያለች ይቺ ብላቴና ይህንን የወንጌል ቅብብሎሽ ከወንጌላዊ ተሰፋሽ እንድትቀበል ያደረግነው ማለት ነው። እና እግዚአብሔር ይባረክ። ደስተኞች ናችሁ? እግዚአብሔር ይመስገን። እኔ በጣም ውስጤ ደስታን ተሞልቶታል። ውስጤ እንባባ እያለኝ ነው ራሱ። ምክንያቱም ይሄ አደራ ቀላል አይምሰላችሁ። ይቺ ብላቴና ወንጌላዊ ሆና ቤተክርስቲያን ላይ መታ ሙሉ ጊዜ ሰጥታ አይደለም። ነገር ግን እግዚአብሔር እያሳደጋት ነው ያለው። ነገ በእኔ ቦታ የምትቆም ሴት ናት። እህቴ ወንጌላዊ ተሰፋሽ ከእኛ በፊት ነበረች። እሷ እያገለገለች እኛ መጣን። ከኔ በኋላ ኤደን ትመጣለች። ከኤደን በኋላ ብዙ ኤደኖች ይመጣሉ። አሜን። ብዙ ኤደኖች ይነሳሉ። ይሄንን በማመን ነው የምናደርገው። ክብር ለኢየሱስ ይሁን። ስለዚህ ቶሚ እንትን ይዟል፣ ሞባይል ይዟል። እሱም ሞባይሉን አስቀምጦ ለኛ እንዲመጣ ጋብዘውና መጽሐፍ ቅዱስን እንደ ቤተ ክርስቲያን ስልጣን ለወንጌላዊ ተሰፋሽ ይሰጣል። እሷ ደግሞ ለዚች ብላቴና ታስረክባለች። እግዚአብሔር አምላካችን የተባረከ ይሁን። ወንጌል ቅብብሎሽ፣ ወንጌል ያድናል፣ ወንጌል ሰው ያደርጋል። እግዚአብሔር ስሙ የተባረከ ይሁን። አደራ እኔ እንዳገለገልኩ አይደለም፣ ከኔ የበለጠ እንድትሮጥ፣ ከኔ የበለጠ እንድታገለግል፣ ከኔ የበለጠ እንድትሰራ ዛሬ አደራውን ለኤደን እሰጣታለሁ። ክብር ለእግዚአብሔር። አዳቸው እግዚአብሔር ይባረክ። እግዚአብሔር ትልቅ ነው። ኤዱ ቸኮለች እንጂ አጭር አንድ ለደቂቃ ልሰጣት ፈልጌ ነው። ወንጌል ነው ሕይወት የሆነን። ይሄ ወንጌል ነው ያቆመን። ይሄ ወንጌል ነው ሰው ያደረገን። እኔ በዚህ ሁኔታ ከቤተ ክርስቲያን አደራ መቀበል በጣም ከባድ ነገር ነው። እግዚአብሔር ግን ይረዳኛል። ያሳደገኝ ይሄ ቃል፣ ሰው ያደረገኝ ያስተማረኝ ይሄ ቃል፣ መንገድ የመራኝን ይሄን ቃል ደግሞ ከኔ በታች ላሉትን ደግሞ ለማስረከብ ለማስተማር ጌታ እንዲረዳኝ ጸልዩልኝ። ሁላችን ደግሞ ወደዚህ ቃል እንድንመለስ እግዚአብሔር ይርዳን። እግዚአብሔር ይርዳን። በየቤታችን እንዲሁ እንደታ ነገር ያስቀመጥነውን ቃል እንድናነሳ፣ ኃይል ያለውን ቃል እንድናነሳ፣ የሚሰራውን ቃል እንድናነሳ፣ የሚገስጸውን ቃል እንድናነሳ፣ የሚያበረታውን ቃል እንድናነሳ፣ ተስፋን የሚያለመልመውን ቃል እንድናነሳ እግዚአብሔር ይርዳን። በጣም አመሰግናለሁ። የቤተ ክርስቲያን መሪዎችን፣ የሴቶች አገልግሎት መሪዎችን ስለመረጣችሁ በጣም አመሰግናለሁ። እግዚአብሔር ይባርካችሁ። እግዚአብሔር የተባረከ ይሁን። የመጨረሻ ደግሞ የምናደርገው የባርኮት ፕሮግራም ነው። አምና 7 አባቶችን ጠርተን እነዛ 7ቱም አባቶች ጉባኤውን እንዳለ ባርከው